አስባችሁ ሰርግ የምትጠሩ ሰው አለ አይደል? ጥሩ መኪና ያለው መቶም ደግሞ የነገ ጣል ያደርጋል የሚባል ሰው የጥሪ ወረቀቱ አስቀድሞ ነው የሚደርስ። አንዳንድ ደግሞ አለ ቢመጣም ጥሩ ነው፣ ኧረ ቢቀርም ጥሩ ነው ቢመጣ ይበላል እንጂ አይሰጥ ብለን የናቅናቸው ሰዎች አሉ። ለቅሷችሁም ላይ እንደው ለቅሶ መቅረቱ የሚያንገበግባችሁ ሰው አለ። አንዳንዱ ደግሞ እባክህ እንኳን ቀረ ቢመጣም ምን ይሰራ ምናቸው ሰዎች አሉ። አስበን ሰርግ የማንጠራቸው ለቅሶ ቀሩ ብለን የማናማቸው ተራ የሚባሉ ሰዎች አሉ። ትኩረት የማንሰጣቸው በመልከኛ ያነሱ፣ በጤና ከኛ ያነሱ፣ በጎሳቸው ከኛ ያንሳሉ ብለን የምንገምታቸው ሰዎች አሉ። ፊት ነሳው ማለት ነው ማለት ነው። ከፍትፍቱ በሉስ እናቶቻችን ከፍትፍቱ ፊቱ እንግዲህ እንኳን አይነ ስውር ነኝ ግልግል ነው ሱት እንደማናልጉ ቢያቀርብም ችግር የለብኝም። ግን አይኔ ያላችሁ ሰዎች አንዳንድ ሰው ምግብ እያቀረበ ፊቱ ጭፍክክ ያለ ልትበላብኝ ነው የሚል ሰው አለ። ፊቱ ላይ ፊቱም ይናገራል ልትበላው ነው አይደል? አቤት የወጥ ጨርሰው ነው የንጀራ እሺ ብላ እስኪ የሚል አፉ ብላ የሚል ፊቱ ግን አቁም የሚል ሰው አለ አይደለም። የመቼም ሳይኮሎጂስቶችም ጽፈውታል የኔ መጽሐፍ ላይ ነው ያገኝ። አንዳንድ ሰው ደግሞ እጁ ላይ ሽሮ ይዞ ፊቱ ላይ ክትፎ የሚከተት ሰው አለ። ቁርጥ ፊቱ ላይ የሚነበብበት ኧረ ብላለኝ ኧረ አፈር ሰውን በተለይ እናቶቻ ታውቃላችሁ አይደል? አፈር እኔ በጣም ነው ደስ የሚል አፈር ሰውን በማርያም ስንት እንደምደሰት ይገርማል። አንዳንድ ሰው ትንሽ አትበላም ነበር? እሺ ትንሽ ፈጥሪ ጨምርልህ ብትበላ እኮ ጥሩ ነበር በልሽ። እንግዲህ አሁን መጀመሪያም ሲያቀርብ እየተበሳጨ ነው ያቀረበው ማለት ድሮ በጎጃም ራስ ኃይሉ የሚባሉ ትልቅ ገዥ ነበሩ ይባላል። እና አንድ ባለሟል ነበራቸውና ባለሟላቸውን እንደው ምን ላድርግልህ አሉት። አይ ጌቶች ምንም አያደርጉልኝም። ለችሎት ሲቀመጡ መሳፍንቱ መኳንንቱ ዙሪያዎትን ከበው ህዝቡ ሰውን ሲያይ ይጥሩና ምንም ደህና ዋልክ ይበሉ በጆሮዬ ይበቃኛል አላቸው አሉ። እሳቸው በደንብ አላስተዋሉትም። ሰውየው ጥቅሙን አስልቶ ነው። እንዴማ ቀላል አይደለም ወይ ጋሻ መሬት ስጠኝ ትለኛለህ፣ ስልጣን ስጠኝ ትለኛለህ ብዬ ነው እኔ ምን ቸገረኛልና ተሰብስበው መሳፍንቱ መኳንንቱ ዙሪያቸውን ከቦ ህዝቡ እሳቸውን ሲያይ ጠሩና ምንድን ነው ያሉት? እየሳቀ ከዛ በኋላ ያ ሁሉ መሳፍንት መኳንን ለካ የእሳቸው አማካሪ ነው ብሎ ቅቤው እየተጫነ ማሩ እየተጫነ ጤፉ እየተጫነ አያችሁ። ብልጥ ሰው እንዲህ ነው የሚያደርግ። አንዳንድ ሰው አለ አይደል ከባለስልጣናት ጋር ጠጋ ብሎ ፎቶ የሚነሳ አያቆም እኮ ሰውየው ይገርማቸው። ፎቶውን እያሳየ እንዴ ስንት የምናውቀው መረጃ አለ። ከባለስልጣን ጋር ፎቶ ተነስቶ አውቃቸዋለሁ ብሎ በስማቸው ያስደነገጠ ሰው አለ። ሲሻር ደግሞ ይቀደዋል። ምን ችግር አለ? ባለስልጣን ሲሻር ፎቶአቸው ይቀደዳል። ታውቃላችሁ ያፈቀርን ሰሞን እኮ የፍቅረኛችን ፎቶ እኮ እንደ ስለ ማርያም የምናይ ነበር አይደል? ስንጣላስ ወጭቅጭቅጭቅ አድርገን ሰውየውን መግደል ፍርድ ቤት ስለሚያስቀርና ስለሚያሳስር ፎቶዋን ትቀደዋለህ። አያቸው እነ ቅዱስ ሚካኤል እግዚአብሔር ወዳችኋለሁ ያላቸው ናቸው፣ ሹክ ያላቸው ናቸው። ለዚህ ነው እንጠብር ግፍ ብለን ኧረ ለምኑልን፣ ኧረ ንገሩልን፣ ወርቀናል፣ አንሱን፣ ረክሰናል፣ ቅዱስን ቆሽሸናል፣ እጠቡን፣ ጠፍተናል፣ ፈልጉን፣ ለጌታችሁ ንገሩልን፣ ከኛ ይልቅ እናንተ ቀርቡታላችሁ ያል ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እናታችሁ መጻሕፍትን አንብባ ተርጉማ አመስጥራ የምትኖር እንጂ እንደ ልቧ የምትኖር ትዝ ያላትን የምታወራ ቤተክርስቲያን አለች። ሁልጊዜ እናገር ተሰርታ የተጠናቀቀች የእውቀት ቤተክርስቲያን፣ የእምነት ቤተክርስቲያን፣ የሞራል የሥነ ምግባር ቤተክርስቲያን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የእግዚአብሔር ቤተሰቦች ምእመናን እንዴት ዋላችሁ? ኧረ ጮክ በሉ። እንዴት ዋላችሁ? እንዴት ዋላችሁ? በየጊዜው በየቦታው በየምክንያቱ የምንሰማውም የምንኖረውም ያላሳጣን ፈጥሮ የሚመግበን እየመገበ የሚያኖረን በምድራዊ በሥጋዊ ኑሯችን ከእናት ከአባት በላይ የጠበቀን እንደ አይን ብሌን የተንከባከበን ለሰማያዊ ለዘላለማዊ ሕይወታችን በሞቱ በስቅለቱ በትንሣኤው በሞቱ በትንሣኤው በርገቱ ዳግመኛም እመጣለሁ ብሎ በሰጠው ተስፋ ዘላለማዊና ሰማያዊ የተረጋገጠ ዋስትናና ማረጋገጫ የሰጠን የነበረ ያለና የሚኖር አባታችንም አምላካችንም እግዚአብሔር ስላደረገው በጎ ነገር እስከ ዛሬ ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ደህና ዋላችሁ? በደንብ ስሙን። ድርሰት አሃዱ ሕፃን እምዕብራውያን ፈለገ ተከዚ ተገድፎ። ከዕብራውያን ከእስራኤላውያን መካከል አንድ ሕፃን በፈለገ ተከዚ በወንዝ ዳር ተጥሎ
ወእምተሰጥሞ ውስተ ባሕር በእደ ወለተ ፈርዖን ተሃድፎ በባሕር ከመስጠም በፈርዖን ልጅ እጅ ተርፎ ተሻግሮ አውፃ ሕዝበ እምድረ ግብፅ ወለጸሮሙ ቀሰፎ ጠላታቸውን ፈርዖንን ከነሰራዊቱ ከነሰረገላው አስጥሞ ምናልባት በዛን ጊዜ የግብፅ መንግሥት ማለት የፈርዖን መንግሥት ማለት ዛሬ ዓለምን የሚኑጡት የሚያናውጡት ሁሉ በእጃቸው ሁሉ በደጃቸው የሆነ የዓለምን ፖለቲካ የዓለምን ኢኮኖሚ የዓለምን ወታደራዊ አሰላለፍ ይመራሉ ከሚባሉት ከነ አሜሪካ የሚቆጠር ገናና መንግሥት ነበር። የዛሬ 3000 ዓመት ገደማ የነበረው የግብፅ መንግሥት ፈርዖን በጣም ብዙ ሺህ ሰረገላ የነበረው በጣም ብዙ ሺህ የተቀለበ የሰለጠነ የደረጀ ወታደር የነበረው በመከላከያው መስክ በጣም ጠንካራ መንግሥት ከሚባሉት መካከል የግብፅ መንግሥት ነው። የፈርዖን መንግሥት ነው። ሙሴ አንድ በትር ይዞ የተጋፈጠው ከዚህ ሰራዊት ጋር ነው። ከዚህ መንግሥት ጋር ነው። ሙሴ በእጁ ላይ የነበረው አንድ በትር ነው። በአንድ በትር በሚገባ የሰለጠነ የታጠቀ ስንቅ፣ ትጥቅ፣ ስልጠና ያለውን የግብፅን ወታደር ለመጋፈጥ ብትር ብቻ ሳይሆን ልብም ይጠይቃል፣ ዓላማም ይጠይቃል። ብዙውን ጊዜ ለአንድ ወታደር 4 ነገር ያስፈልገዋል ይባላል። አንደኛ ስንቅ፣ ሁለተኛ ትጥቅ፣ ሶስተኛ ስልጠና፣ አራተኛና በግድ የሚያስፈልገው ሶስቱን ቅርጽ አስይዞ መስመር አስይዞ ውጤታማ የሚያደርጋቸው ፈቃደኝነት ነው። ለመዋጋት መፈለግ፣ ፈቃደኝነት፣ መዋጋት አለብኝ ብሎ ዓላማ አድርጎ የሚዘብት ወታደር ያስፈልጋል። ዓላማ የሌለው ወታደር በቂ ትጥቅ ቢኖረው፣ በቂ ስንቅ ቢኖረው፣ በቂ ስልጠና ቢኖረው ስልጠናው፣ ስንቁ፣ ትጥቁ ባክኖ ባዝኖ ተማርኮ አልቆ ይቀራል። አሁን የፈርዖን መንግሥት ቅድም እንደነገርኳችሁ ጠንካራ ሕዝብ መንግሥት ነው። ጠንካራ ወታደር ያለው ሙሴ ይህን መንግሥት የተጋፈጠው በአንድ በትር ነው። በትረ ሙሴ በሉ እስኪ ጮክ ብላችሁ። የሙሴ ምን ማለት ነው? የሙሴ በትር ማለት ነው። አሁን ቅድም በጥቅሱ እንደነገርኳችሁ አውፃ ሕዝበ እምድረ ግብፅ ወለጸሮሙ ቀሰፎ ያንን ጠላታቸውን ቀስፎ ገሎ ፈርዖንን ከነብዙ ሺህ ሰራዊቱ ከነብዙ ሺህ ሰረገላው በኤርትራ ባህር አስጥሞ ያንን ያሻገረው ያ በአባይ ወንዝ ዳር በኤርትራ ወንዝ ዳር በግብፅ ወንዝ ዳር የተጣለ አይረባም አይጠቅምም ተብሎ የተጣለው እግዚአብሔር ግን ለትልቅ ሥራ የፈለገው ምእመናን የእግዚአብሔር አሰራር ከሰዎች አሰራር የሚለየው እግዚአብሔር በብዛት አያምንም፣ በጉልበት አያምንም፣ በስንቅ በትጥቅ አያምንም፣ በስልጠና አያምንም። እግዚአብሔር የሚያምነው በንጹሕ ልብ ነው፣ በጠንካራነት ነው። አሁን ቅድም እንደነገርኳችሁ ሙሴ በባህር ዳር የተጣለ አንድ ዝግባ የማይባል ሕፃን ነው። በእግዚአብሔር እርዳታ በእህቱ ጥቆማ በፈርዖን ልጅ ቅንነት ቤተ መንግሥት ያደገ በወተት በፍትፍት ያደገ ነገር ግን የቤተ መንግሥቱ ምቾት የቤተ መንግሥቱ ፍትፍት የቤተ መንግሥቱ ድሎት ዓላማውን ያላስረሳው ማንነቱን ያላስረሳው ትልቅ ልባም ነው ሙሴ። እና ይሄ ሙሴ ያንን 215 ዓመት የተረገጠ የተቀጠቀጠ የተሰቃየ ያነባ ያለቀሰ የጮኸ ሕዝብ በመከራ የማቀቀ የተሰቃየ የሚገርማችሁ የመከራውን ጽናት ለማሳየት እስራኤላውያን በግብፅ የደረሰባቸው መከራ ለማሳየት ኖራ እያቦኩ ሲሚንቶ እያቦኩ ጡብ እየቀጠቀጡ ይሰሩ ነበር። ዛሬ ግብፃውያን የሚመጻደቁበት ግንባታ በእስራኤላውያን አቅም የተገኘ ነው። የሚገርማችሁ እስራኤል የምትባለው ሀገር በእግዚአብሔር መዳፍ ውስጥ ያለች ሀገር ናት። በእግዚአብሔር ጥበቃ ውስጥ ያለች ሀገር ናት። የሚገርመው ብሉይ ኪዳን ሐዲስ ኪዳን በጠቅላላ የፈለገው ከዚች ምድር ነው። ነቢያት በጠቅላላ እስራኤላውያን ናቸው። ሐዋርያት በጠቅላላ እስራኤላውያን ናቸው። ድንግል ማርያም ከነ ልጇ እስራኤላዊት ናት። ይሄ ልዩ ጥበቃ የሚደረግለት ልዩ እንክብካቤ የሚደረግለት በጠባብ መሬት ሰፊ ልቡና የተሰጠው በቁጥር ትንሽ ግን በዓላማ ብዙ የሆነ ዛሬ እስራኤል የዓለምን ውሃ ልክ አስከብሮ የሚኖረው
አንካራ ሰራተኛ ተመራማሪ የእውቀት ምንጭ የሆነው ሕዝብ በእግዚአብሔር ጥበቃ የተደረገለት ሕዝብ ነው። ይህን ማመን ያስፈልጋል። እንዲያውም መጽሐፍ ቅዱስ ዓለምን እስራኤልና ዓለም ተብሎ ሁለት ቦታ ነው የሚከፈለው። የሚገርማችሁ ነገር ሁለት ቦታ ነው። ዓለምና እስራኤል ሕዝብና አሕዛብ ማለት እኮ 10 ሚሊዮን የማይመሉ እስራኤላውያንና 7 ቢሊዮን የዓለም ሕዝብ ቁጥሩ እኩል ነው ይላል መጽሐፍ። ስለዚህ ይህ ሕዝብ በግብፅ ተረግጦ ተጨቁኖ አንብቶ ተሰቃይቶ ልጅ ሲወልዱ እናቶች ነፍሰ ጡሮቹ መሬት ጭቃ ሲረግጡ ምጣቸው ሲመጣ እዚያው ከጭቃው ጋር ልጆቻቸው እርገጡ ተብሎ የተፈረደባቸው ሕዝቦች ናቸው። ይህን ሕዝብ ለማውጣት ነው ሙሴ የተላከው። ሙሴ ሲላክ በጉልበቱ፣ በቁመቱ፣ በጡንቻው፣ በደረሱ ስፋት፣ በጡንቻው ጥንካሬ የተመረጠ አይደለም። እግዚአብሔር ባልባሌ ነገር ትልቅ ሥራ መስራት ይችላል። በተናቀ ነገር ትልቅ ሥራ መስራት ይችላል። እግዚአብሔር በተናቀው እንጨት እኮ ተሰቅሎ ዓለምን አድኗል። በአህያ ተቀምጦ ቤተ መቅደስ ገብቷል። ከድሆቹ መንደር መርጦ ከድንግል ማርያም ተወልዷል። ቀን ሰዎች ቀንን ሲያደንቁ እግዚአብሔር በጨለማ ተወልዷል። እግዚአብሔር ሰዎች ለቤተ መንግሥት ሲጋደሉ እግዚአብሔር በበረት ተወልዷል። ሰዎች ለልብሳቸው ውበት ሲጨነቁ እግዚአብሔር ራቁቱን ተሰቅሏል። ሰዎች ለዳቦ ሲጋደሉ ሥጋውን ብሉልኝ ብሎ ሰጥቷል። ውሃ የዓለም መሠረታዊ ፍላጎት ነው እየተባለ በሚራኮቱበት ዓለም ውስጥ ደሜን ካልጠጣችሁ ውሃ ያረካችሁን ብሎ ሰጥቷል እግዚአብሔር። ከሰማይ ወርዶ ከቤተ መንግሥት ይልቅ በረትን መርጧል። ከቀን ይልቅ ሌሊትን መርጧል። ከሰረገላ ይልቅ አህያን መርጧል። ከሀብታሞቹ ልጆች ይልቅ ድሃዋን መርጦ ከድሃዋ ተወልዶ እኛን የነፍስ ባለጸጎች አድርጎናል። ደህና አደራችሁ? በደንብ እየሰማችሁ? እስቲ ማርያምን በሉስ ከልባችሁ። እስኪ ድገሟ፣ ጥሯት፣ ግዴላችሁ። ማርያምን እንደው ሲጣፍጥ ማርያምን እና ልብ አድርጉ። ቅድም የነገርኳቸው ጥቅስ ምንድን ነው የሚለው? ይህ ሕፃን ይህ እስራኤላዊ ሕፃን የዮካብድና የእንበረም ልጅ ሙሴ በባህር ዳር ተጥሎ ተገኝቶ በስቃይ በቤተ መንግሥት በምቾት ነው ያደገው እሱ። ነገር ግን እሱ ቤተ መንግሥት ቢያድግም ቢሞላለትም ቢሳካለትም ሆዱ ቢሞላም ፍላጎቱ ቢሳካለትም ሕዝቡን አልረሳም፣ ፈጣሪውን አልረሳም እና ያንን ቅድም የነገርኳችሁን ፈርዖንን ከነግዙፍ ሰራዊቱ ከነግዙፍ ጦር መሳሪያው የኤርትራ ባህር በልቶት እንዲቀር አድርጎ እስራኤልን አሻገረ። የኤርትራን ባህር ከፈለ። 40 ዘመን መና ከሰማይ እያወረደ ውሃ ካለት እያፈለቀ የእስራኤልን አስቸጋሪነት የሕዝቡን አስቸጋሪነት ተቋቁሞ በእግዚአብሔርና በሕዝቡ መካከል አገናኝ መኮንን ሆኖ ድልድይ ሆኖ እግዚአብሔር ሲቆጣ ኧረ ጌታዬ ማርልኝ እያለ ሕዝቡ ሲረብሽ ኧረ ረፉ እያለ በሰውና በእግዚአብሔር መካከል አደላዳይ፣ አገናኝ፣ አስማሚ፣ አስታራቂ የብሉይ ኪዳን መካከለኛ ሆኖ ያንዝ ከግብፅ መርጦ ወጥቷል እና አሁን ደራሲው ምንድን ነው የሚለው? ሙሴ ይሄን አደረገ። ይሄ በብሉይ ኪዳን የተከናወነ ነው። በሐዲስ ኪዳን እሳ ብሎ ሲጠይቅ ሕፃነ ማርያም ከማሁ እምሕፃናተ ገሊላ ተሪፎ ሙሴ ከግብፅ ወደ ባህር ይጣሉ ከነበሩ ሕፃናት በተአምር ተርፎ እስራኤላውያንን የኤርትራን ባህር ከፍሎ ከፈርዖን ቅኝ ግዛት ነፃ አውጥቶ ምድረ ርስትን አወረሳቸው። በሐዲስ ኪዳንሳ በገሊላ ሄሮድስ ከጨረሳቸው ሕፃናት የተረፈው ሕፃን ዘበታይቱ ወልድ ዘበላይሉ ቅድመ ዓለም የአብ ልጅ ድኅረ ዓለም የድንግል ማርያም ልጅ ከርቀት ወደ ግዝፈት ከሕያውነት ወደ ሟችነት ከዘላለማዊነት ወደ ጊዜያዊነት ከሰማያዊነት ወደ ምድራዊነት ሁሉን ከመቻል ምንም አለመቻል በጠባብ ማህፀን በጠባብ መቃብር ወደ መወሰን የመጣው አጥጋቢው ተርቦ የሚያጠጣው የሚያረካው ተጠምቶ ሰማይን በከዋክብት በፀሐይ በጨረቃ አሱቦ ምድርን በአዝርዕት በአትክልት በጽጌያት አሱቦ ራሱ የሚለብሰው አጥቶ በበረት ብርድ ያንሰፈሰፈው ሄሮድስ ሕፃናትን ሲያስገድል በእናቱ ጥረት
አምልጦ ወደ ግብፅ ተሰዶ መልሶ ቀራንዮ ላይ ውሎ እጆቹን እግሮቹን ተቸንክሮ ተገርፎ በጥፊ ተመቶ ምራቅ ተተፍቶበት ሐሞት ኮምጣጤ ጠጥቶ የሾህ ተደፍቶበት ተሙቶ ተገንዞ ተቀብሮ ተነስቶ አርጎ ዛሬ በክብር ያለው የሐዲስ ኪዳኑ የኃጢአታችን ባህር የከፈለ የጥሉን ግድግዳ ያፈረሰ ሙሴ በበትሩ የኤርትራን ነሳ ሙሴ በትረ ጸለየ ወማይተበ ውእቱኬ ባርያ መስቀል ይላሉ እንታሰነ ሲጸነጽሉ ሙሴ የኤርትራን ባህር የከፈለበት መስቀል የሐዲስ ኪዳን በትር የሐዲስ ኪዳኑ የክርስቶስ መስቀል ምሳሌ ነው። የኤርትራ ባህር የኃጢአት ምሳሌ ነው። ፈርዖን የዲያብሎስ ምሳሌ ነው። ግብፅ የሲኦል ምሳሌ ናት። ከሰማይ የወረደው መና ከዓለት የፈለቀው ውሃ በሐዲስ ኪዳን የበላ ነው። አነ ህብስተ ሕይወት ከሰማይ የወረደ ቢበላ 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 የማይጠገብ የማይሻግት የማይበላሽ ጥንት የተበላ አሁን እየተበላ ያለ ለዘላለም ሲበላ ሲጠጣ የሚኖር የነፍስን ረሃብ የቆረጠ የነፍስን ውሃ ጥም የቆረጠ እርቃናችን የሸፈነ ወደ ቀደመ ቦታችን የመለሰን የሐዲስ ኪዳኑ ደግሞ ሙሴ ኢየሱስ ክርስቶስ። ድገሙት ግዴላችሁ ምእመናን። ስለዚህ አሁን ቅድም የነገርኳችሁ አጭሯ ድርሰት 5 ቤቷ የግዕዝ ግጥም የነገረችን ይሄንን ነው። የሚገርማችሁ በዚህ ግጥም ከኦሪት ዘጸአት ከምዕራፍ 1 እስከ 15 ድረስ ያለው ተካቷል። ሐዲስ ኪዳን በሙሉ ተካቷል ማለት እንችላለን። ለዚህ ነው የኛ ሊቃውንት ባጭር ንባብ ረጅም ምስጢር፣ በረጅም ንባብ ጥልቅ ምስጢር ማስቀመጥ ይችሉበታል። ብሉይን ከሐዲስ ማስታረቅ ያውቁበታል። እና ቅድም እንደተናገርኩት የአብርሃም ዘር የያዕቆብ የይስሐቅ ዘር ከሀገር ውጣ ከሕዝብ ተለይ እኔ ወደማሳይህ ማርና ወተት ወደምታፈሰው ምድር ሂድ ተብሎ የተነገረው አብርሃም የወለዳቸው ልጆች የያዕቆብ ልጆች 12ቱ ነገድ ወደ ግብፅ ወርደው ያን ሁሉ መከራ ማቀው ተቀብለው ወጥተው ምድረ ርስት ገቡ። ጠላታቸው ፈርዖን ከነ ሰራዊቱ በኤርትራ ባህር ሰጠመ። ይሄ ሁሉ የተደረገው በ3 ወገን ነው። አንድ የነገሮች ሁሉ ባለቤት ማን ነው? ኧረ ጮክ በሉ። የነገሮች ሁሉ ባለቤት ማን ነው? እግዚአብሔር ነው። እግዚአብሔር ሥራ ሲሰራ ደግሞ የሚመርጣቸው መሳሪያዎች አሉ። መልአኩ ቅዱስ ሚካኤል ይሄን ሕዝብ እየመራ እየመገበ እያስተዳደረ ሙሴን እንዳግዝ ከእግዚአብሔር ተመድቧል። ምእመናን አረጋዊ መንፈሳዊ የተባለው የቤተ ክርስቲያናችን መጽሐፍ እንዲህ ይላል። ወበከመ ደመናት ይነስኡ ማየ እምነ ባሕር ወይነዝኡ ዲበ ምድር ወያበቁሉ ፍሬያተ ወያሴንዩ ወያሰምሩ ከማሁ መላእክትኒ መንፈሳውያን ይነስኡ ምህረተ እምባሕረ ምህረቱ ለእግዚአብሔር ወይሰውጡ ውስተ ነፍሳቲሆሙ ለጻድቃን ከመ ይልሐቁ ባእምሮ እስከ ፍጻሜ። ወደ አማርኛ ልተርጉመው። ደመና ውሃውን ከውቅያኖስ አልፎ ወስዶ በደረቀው መሬት ላይ ባፈሰሰው ጊዜ ወይም ዝናብ በጣለ ጊዜ ማለት ነው። የደረቀው ይለመልማል፣ የለመለመው ያብባል፣ ያበበው ያፈራል አለ። እንደዚሁም ሁሉ በደመናው መላእክትን መስሎ ቅዱሳን መላእክት የምህረት ውቅያኖስ፣ የይቅርታ ውቅያኖስ፣ የጸጋ ውቅያኖስ፣ የፍቅር ውቅያኖስ፣ የሰላም ውቅያኖስ የሁሉ ነገር መገኛ ከሆነው ከውቅያኖሱ እግዚአብሔር ምህረቱን፣ ይቅርታውን፣ ቸርነቱን ቀርተው አምጥተው በቅዱሳን በጻድቃን በክርስቲያኖች ላይ ባፈሰሱት ጊዜ ይላል ከመ ይልሐቁ ባእምሮ እስከ ፍጻሜ በእምነት ፍጹማን እስኪሆኑ ድረስ ይለመልማሉ ይላል። ልብ አድርጉ። ደመና ዝናብ ይፈጥራል። የዝናብ ፈጣሪ ማን ነው? አይደለም እግዚአብሔር። ፈጣሪ ከተባለም እሱ ሳይሆን አይቀርም ብላችሁ ነው በግምት እሺ። ይሄ ዝናብ እንደምን ነው የሚፈጠረው? እስኪ ንገሩኝ። ኢቫፖሬት የምትሉት ምን ሆነ ነገር አለ አይደል? ምንድነው የሚሆነው? እሱ እኮ በነገራችን ላይ ምእመናን ሳይንስ አንዳንድ ጊዜ ቀበጥ ሲል እንደው ጫፍ እየወጣ ነው እንጂ ከሃይማኖት ውጭ አይደለም። አንዳንድ ጊዜ ቀበጥ ይላል። ጥምጠቱን ደግሞ የሚገቱ ደግሞ ሊቃውንት የሚቆነጡት ሊቃውንት ያስፈልጋሉ። ሳይንስ የሃይማኖት ማረጋገጫ ሁሉ ነው ሊያገለግል ይችላል። ልብ አድርጉ። ሰማይን ምድርን የፈጠረ ማን ነው? ፀሐይን፣ ጨረቃን፣ ከዋክብትን የፈጠረ ማን ነው?
ወተትን የፈጠረ ማን ነው? እሺ ወተት ውስጥ ካልሽየምና ፕሮቲን እንዳለው የነገረን ማን ነው? እንዴ ሎሚውን የፈጠረ ማን ነው? ሳይንስ ነው እንዳትሉ። ሎሚን የፈጠረ ማን ነው? እሺ ቫይታሚን ሲ እንዳለ የነገረን ማን ነው? አቤት ሳይንስ ጥቆማ ነው ማለት። ድግስ እዚህ ቦታ አለ ብሎ አቅጣጫ የሚጠቁም ማለት ነው። ደጋሽ ማን ነው? ደጋሽ ማን ነው? ሎሚን የፈጠረ ማን ነው? እሺ ለምሳሌ ደማችሁ ፕላስ ኦ ምን ኦ የሚባል ነገር አለ አይደለም? ማን የነገረን? ሳይንስ። ደሙን ራሱ የፈጠረውስ? ይኸውላችሁ መኪና አምራች አለው፣ ገዥ አለው፣ ሹፌር አለው። አሁን ሳይንስ የመኪናው ሹፌር እንጂ አምራቹ አይደለም። አንድ ሳይንስ ቀበጥ ሲያደርገው እኔ ነኝ ያመረኩት ሲል አረረፍ አይደለም የሚል ያስፈልጋል። ሳይንሱ ላይ ጥሙጥኝ ያሉ ሰዎች ወይ አብደዋል ወይ ሊያብዱ ኮታቸውን አውልቀው ሸሚዛቸው ላይ ናቸው። ሊያብዱ እያኮበኮቡ ነው። እኛ እንደዛ እናብድ። ሳይንስን በቦታው እንጠቀምበታለን፣ ሃይማኖትን በቦታው እንጠቀምበታለን። ስለዚህ ዝናቡ ይላል የኛ ትምህርታችን እርጥቡና ደረቁ ሲጋጭ በትነት ዝናብ ይፈጠራል። ያ ዝናብ የሚፈጠረው ግን ደመና አለ። ደመናው ከውቅያኖስ ውሃውን ጠልፎ ያመጣዋል። ያ ከውቅያኖስ የጠለፈውን የተጫነው የሚገርማችሁ ነገር ውሃውን ከውቅያኖስ እየቀዱ ደመናው ላይ የሚጭኑ መገብተ ማያት መላእክት አሉ። ደመናውን ደግሞ የሚሾፍሩ ደግሞ በዚህ ሂድ በዚያ ሂድ እያሉ ደግሞ የሚያዙ የተመደቡ መገብተ ደመናት መላእክት ደግሞ አሉ። መገብተ መባረክት፣ መገብተ ከዋክብት ደመናት መላእክት አሉ። ማን የመደባቸው? እግዚአብሔር ነው የመደባቸው። እና ይሄ ደመናው ከውቅያኖስ ውሃውን ይጫንና ያመጣና በዚህ ላይ በደረቀው መሬት ላይ ያዘንበዋል። ኤጲፋኔዎስ የሚባል ሊቅ በብሉይ ኪዳን ኢዮብም ተናግሮታል። እይሰጠጥ ደመናሁ ይላል። የሚገርማችሁ አሁን ደመናው በነገራችን ላይ ዝናብ የያዘ ደመናና ያልያዘ ደመና በምን ይታወቃል? አይናሞች ኧረ አይናሞች በምን ይታወቃል? ሲንገረኛ ንገሩኝ። አንድ ደመና ይሄ ደመና ዝናብ ይዟል አልያዘም የሚል በምን ታውቁታላችሁ? ይጠቁራል። የታየው እንዳትል መጻሕፍት አይን ናቸው። ጸልሙ ማያት በውስተ ደመና ደመናው መጽሐፋችን ይናገራል። ዝናብ የያዘ ደመና በምን ይታወቃል? ይጠቁራል። የተማረ ሰው አይንቀዥ። ይሄ ዝናብ የያዘው ደመና አይንቀዥቀዥ። የሚገርማቸው ይሄ ዝናብ ያልያዘውን ደመና ነፋስ አርጎ ያጠፈዋል። ስለዚህ አሁን ሊቁ ያለው ምንድን ነው? ደመናው ውሃውን ከውቅያኖስ ያመጣና በምድር ላይ ያፈሰዋል አለ። ውቅያኖስ የተባለው በምሳሌ እግዚአብሔር ነው። ዝናብ የተባለ ቸርነቱ ነው። ደመና የተባሉት መላእክት ናቸው። እኛ መላእክት ምሕረት ያመጣሉ አልን እንጂ የምሕረት ምንጭ ናቸው አላልን። መላእክት ይላላካሉ ያገለግላሉ አልን እንጂ ፈጣሪ ናቸው አምላክ ናቸው አላልንም አንልምም። ስለዚህ እነ ቅዱስ ገብርኤል እነ ቅዱስ ሚካኤል እነ ቅዱስ ሩፋኤል ሌሎቹም ኃያላን ረቂቃን ሰማያውያን የማይራቡ የማይጠሙ የማይተኙ የማያንቀላፉ የማይታመሙ የማያገቡ የማይፈቱ የማይነግዱ የማይከስሩ የተሾሙ የማይሻሩ ሰማያዊ አባታቸው እግዚአብሔር ያነገሳቸው ያከበራቸው የሾማቸው እኛን ለማገልገል የመደባቸው ቅዱሳን መላእክት እኛን ይረዳሉ። ለዚህ ነው በዚህ በዘጸአት 23 ላይ ይሰማችኋል። በዘጸአት 23 ላይ ሙሴ ሲናገር ይላል እኔ ወደማሳይህ ምድር መርቶ ያደርስህ ዘንድ መልአኬን በፊትህ ልካለሁ ይላል። ስሜ በላዩ ላይ ነውና እንዳታስቆጣው ተጠንቀቅ ይላል። ስም የሚለው ማን ነው? እግዚአብሔር። በማን ላይ ነው ስሙ ያለው? በሚካኤል በገብርኤል ላይ። ሚካ ጨርሱት። ሚካ፣ ገብር፣ ሩፋ፣ ራጉ፣ ሳቁ፣ ፋኑ፣ ኤል የሚለው መላእክት ወላጅ አባታቸው እግዚአብሔር ነው። ለምሳሌ በኔ ስም መጨረሻ ላይ የአባቴ ስም ነው ያለው። ለምሳሌ አንድ ሰው ስሙ አበበ ቢሆን የአባቱ ስም ከበደ ሊሆን ወላጁ። ቅዱሳን መላእክት ግን አባት የላቸውምና መጠሪያ ስማቸው የአባታቸው ማን ነው? እግዚአብሔር ነው። ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ሳቁኤል እየተባሉ ይጠሩበታል።
እና አንድን መልአክ ስሜ ልባ መጽሐፍ ቅዱስ የሚለው ምእመናን ስሜ በላዩ ላይ ነውና መልአኩን እንዳታስቆጣው ተጠንቀቅ ይላል። ኦሪት ዘጸአት ምዕራፍ 23 ቁጥር ያን ቤታችሁ ገብታችሁ አንቡ። መዝሙረ ዳዊት ደግሞ መዝሙር 90 በቅንፍ 91 ከቁጥር 8 ጀምሮ ደግሞ እንዲህ ተብሏል። ይቀርብ እኩይ ሀቤከ ክፉ ወደ አንተ አይቀርብም፣ ወይበው መቅሰፍት ቤተከ መቅሰፍት ወደ ቤተ አይገባም። ለምን እስመ ለመላእክቲሁ ይእዝዞሙ በእንቲአከ መላእክቱን ስላንተ ምን ያደርጋቸዋል? ያዛቸዋልና። ከመይቀቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴሆሙ ያነስኡከ በእጆቻቸውም ከወደክበት ያነሱ ዘንድ ያነሱሃል። ከመይትተአቀፍ በእብን እግርህ እንዳትሰነካከል መላእክቱን ስላንተ ያዛቸዋልና መቅሰፍት ወደ አንተ አይገባም፣ ወደ አንተ አይቀርብም፣ ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ አንተ አይገባም ተብሏል። ስለዚህ ቅዱስ ሚካኤል በብሉይ ኪዳን የተጠቀሰው መልአክ ቅዱስ ሚካኤል ነው፣ ሙሴን ያገዘ። እንግዲህ ልብ አድርጉ፣ እስራኤላውያን ከግብፅ ወጥተው ወደ ምድረ ርስት ወደ ሀገራቸው እንዲገቡ ዋናው እግዚአብሔር ነው፣ ቀጥሎ ቅዱስ ሚካኤል ነው፣ ቀጥሎ ሙሴ ነው። እነዚህ ሦስት አካላት ናቸው ለእስራኤላውያን መዳን፣ ለፈርዖን ለግፈኞች መውደቅ፣ ለተገፉት መነሳት፣ ለጥጋበኞች ውድቀት፣ ለረሃብተኞች መጥገብ ምንጭ ሆነው አንደኛ እግዚአብሔር ነው፣ ሁለተኛ እግዚአብሔር ላከው ቅዱስ ሚካኤል ነው፣ ሦስተኛ ሙሴ እግዚአብሔርንም መልአኩንም የሚያከብረው ሙሴ ነው ማለት ነው። ስለዚህ የዛሬው በዓል ግፍ የት እንደሚያደርስ የታየበት በዓል ነው። ትዕቢተኞች ከበሉ የማይርባቸው የሚመስላቸው፣ ከተሾሙ የማይሻሩ የሚመስላቸው፣ ካገኙ የማያጡ የሚመስላቸው፣ ጤንነት በበሽታ ረሃብ በጥጋብ በረሃብ ጤንነት በበሽታ ሹመት በሽረት እንደሚተካ የማያውቁ ከፍ ብለው ወደ መሬት መውደቅ እንደሌለ ለሚሰማቸው በዓለም ዙሪያ